ዓለም አቀፍ ወታደራዊ ምስጢሮች፣ የቢሊዮን ዶላር የጦር አውሮፕላን ንድፎች እና የኒውክሌር መሳሪያዎች መረጃ፣ እነዚህ ሁሉ በአንድ ሰው እጅ ውስጥ ቢወድቁ ምን ሊፈጠር ይችላል? ዛሬ የምንመለከተው ስለ ተራ ሃከር አይደለም። ዛሬ የምንመለከተው ለ6 ዓመታት ያህል የፈረንሳይን እና ኔቶ የደህንነት ግድግዳ እንደ ወረቀት ቀዶ ስለገባው ስለ ምስጢራዊ ሃከር አስትራ ነው። ማንነቱ ለብዙ ዘመናት ተደብቆ የቆየው ይህ ሰው የዓለምን የጦር መሳሪያ ሽያጭ ገበያ የቀየረ ሰው ነው። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ2002 ነው። ዕላማው ዶስ ግሩፕ የተባለ የፈረንሳይ ኩባንያ ነው። ይህ ኩባንያ የሚሰራቸው አውሮፕላኖች እንደ ሜርች ሩፋኤል ያሉ የዓለማችን ዘመናዊ የጦር መሳሪያዎች ናቸው። አስትራ ወደዚህ ኩባንያ የገባው በደጃፍ ሳይሆን በጓሮ በር ነበር። ኩባንያው እጅግ ዘመናዊ የደህንነት ሲስቴም ቢኖረውም አስትራ ግን የሂሳብ ሊቅ በመሆኑ ሲስቴሙን የሚሰብርበትን አልጎሪዝም ራሱ ቀርጾ ለ5 ዓመታት ያህል በየቀኑ መረጃዎችን ሲሰርቅ ቆየ። ኩባንያው መረጃው እየወጣ መሆኑን በ5 ዓመታቱ መሃል ላይ ምንም እንኳን ጥርጣሬ አልገባቸውም ነበር። አስትራ የሰረቃቸውን መረጃዎች ለራሱ አልያዛቸውም። በሚገርም ሁኔታ በዓለም ዙሪያ ካሉ ከ250 በላይ ደንበኞች ጋር ግንኙነት ፈጠረ። የጦር መሳሪያ ነጋዴዎች፣ የተፎካካሪ አገራት ሰላዮች እና የግል ወታደራዊ ተቋማት ነበሩ። በሚሊዮኖች የሚቆጠሩ ዶላር የሚያወጣውን አንድ የጦር አውሮፕላን ንድፍ በ1000 ዶላር ብቻ ይሸጥ ነበር። ለምን? ምክንያቱም መረጃው በብዙ ሰዎች እጅ እንዲገባ እና በኩባንያው ላይ ከፍተኛ ኪሳራ ለማድረስ ነበር። በአጠቃላይ ዳሶ ግሩፕ ላይ ከ360 ሚሊዮን ዶላር በላይ ኪሳራ አድርሷል። ይህ በአንድ ግለሰብ የደረሰው ትልቁ የሳይበር ኪሳራ ተብሎ ይመዘገባል። እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት የፈረንሳዩ ደህንነት እና ኢንተርፖል በጋራ በመሆን አስትራን ለማደን ትልቅ ኦፕሬሽን ጀመሩ። የዲጂታል ፈለጉን በመተከል ግሪክ አቴንስ ውስጥ ወደሚገኘው አንድ አፓርታማ አመሩ። ፖሊሶች ቤቱን ሲሰብሩ ያገኙት ሰው ግን ዓለምን እጅግ አስገርሟል። ከ20 ዓመት በታች ያለ ወጣት ሃከር ይጠብቁ የነበሩት ፖሊሶች ያገኙት የ58 ዓመት አዛውንት ነበር። ይህ ሰው በሂሳብ ትምህርት የዶክተሬት ዲግሪ ያለው ልህቅ ነበረ። በቤት ውስጥ የነበሩት ኮምፒውተሮች እጅግ የረቀቁ እና ምስጢራቸው በቀላሉ የማይፈቱ ነበር። ምንም እንኳን በቁጥጥር ስር ቢውልም የግሪክ መንግስት እስካሁን ድረስ የአስትራን ትክክለኛ ስም ለህዝብ ይፋ አላደረገም። ምክንያቱም ብዙዎች እንደሚሉት አስትራ እንደለቀቅ የተደረገው የሰራቸውን የጥቃት ሶፍትዌሮች ለመንግስታት አሳልፎ እንዲሰጥ በመስማማት ነው ይላሉ። የእሱ ስም መታወቁ ሌሎች ሃከሮች እሱን እንደ አርአያ እንዲከተሉት ሊያደርግ ስለሚችል ነው ይላሉ። አስትራ ለ6 ዓመታት ብቻ ታስሮ ተለቋል። ዛሬ የት እንዳለ ማንም ምንም አይነት መረጃ አያውቅም። የአስትራ ታሪክ የሚያስተምረን ትልቁ ነገር የሰው ልጅ አእምሮ ከማንኛውም የኮምፒውተር መከላከያ በላይ መሆኑን ነው። አንድ ግለሰብ ብቻውን ሆኖ የዓለምን ወታደራዊ ሚዛን ሊያናጋ እንደሚችል አስትራ አሳይቶናል። ዛሬ የምንጠቀምባቸው ስልኮች እና ኮምፒውተሮች ምን ያህል ደህንነታቸው የተጠበቀ ነው? አስትራ የሂሳብ ልቅ ነው ወይስ የዓለም ስጋት ነው? የእናንተን አስተያየት ኮሜንት ላይ አስፍሩልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።